አይ ቲንክ እንዴት አደራችሁ ጋይስ። ባይ ዘ ዌይ እዚህ ጋር ትላንት ትንሽ ተመትቻለሁ እና ትንሽ ሊረብሻችሁ ምናምን ይችላል፣ ግን ቻል አድርጉት ለማለት ያህል ነው። ቤት እንዲሁ ተኝቼ ማለት ነው በቃ ብዙ ነገር አወጣለሁ አወርዳለሁ እና ለምን ራሴን ሪከርድ አላደረገውም ወይም ፊልም አላደረገውም ብዬ ነው። ኢቭን ያለሁት ራሱ በፋዘር ፓንት ነው ከስር ደቅ ያልኩት ማለት ነው። እና እስቲ ኢንጆይ እናደርጋለን አንዳንድ ነገሮች ያው ስለ ራሴም እነግራችኋለሁ በዛው። ሜዲቴት እያደረኩ ነበር አሁን ማለት ነው። የምሬን ነው የምላችሁ ማለት 30 ደቂቃ ሜዲቴት ማድረግ ራሱ ከራስ ጋር ቁጭ ብሎ በጣም ከባድ ነው። ለምን እንደዛ አልኳችሁ? አብዛኞቻችን ያው ራሳችንን ሽሽት ላይ ነው ያለነው እንጂ እኔን ጨምሮ ብዙ ሰዎችም እንደዛ ነው የምናደርገው። ገብቷችኋል? እና ስሜቶቻችንን የምናታላቸው ይመስለናል፣ ግን ፊሊንጎቹን አናመልጣቸውም። የምሬን ነው የምላቸው። በየቀኑ ዴይሊ ፊልም ማድረጋቸው ነገሮች ናቸው። እና ውስጤ ያለውን ልጅ እዚህ ውስጤ ማለት ነው ያኔ ልጅ እያለ ቡሊ ሲደረግ ሲሰደብ ዝም ያለው ብቻ በሰዓቱ ለራሱ መድረስ ያልቻለውን ሳሚን ማለት ነው። የምሬን ነው የምላችሁ። ብዙ ጊዜ ኢቭን ሳስበው ለራሴ ራሱ ማለት ነው በጣም ማዝንበት ታይም አለ፣ ማዝንበት ጊዜ አለ ማለት እነዚያ የደረሱብኝ ትራማዎች የደረሱብኝ ቡሊንጎች ምናምን። እኔም እኮ ባይ ዘ ዌይ ቡሊ ምናምን ያደረኳቸው ሰዎች አሉ፣ ግን በቃ ለራስ ሲቆርሶ አያሳንሱ አይደል ነገሩ። እና ብቻ ለራሴ አዝናለሁ አንዳንዴ ከራሴ ጋር ቁጭ ልና ምናምን ሜዲቴት እያደረኩ ምናምን በቃ ራሴን ሂል ማድረግ ስላለብኝ ማለት ነው። ማለት ማንም መጥቶ የሚያድነኝ እንደሌለ አውቃለሁ። ለራሴ ያለሁት ራሴ ነኝ። ለራሴ መቆም እንዳለብኝ በደንብ ነው የማውቀው። ሶ ላይፍ ይቀጥላል። ባይ ዘ ዌይ የምሬን ነው የምላችሁ። አንድ ቦታ ስታክ አድርጋችሁ እንዳትቆሙ ፕሊዝ። በጣም ረጅም ዓመት የሆነ ቦታ ቆሜያለሁ። ከዛ እንቅልፌ እግዚአብሔር ይመስገን እግዚአብሔር ነው ያነቃኝ። እኔ ብንሸራተትም ምንም ብል ብወላውልም ምናምን ስቲል ነው ያው በሱ ኃይል ነው ያለሁት። ነገሩን እምነት አላድርግባችሁ። ለማንኛውም ያው አንዳንዴ ከሆኑ እንቅልፎቻችን የምንነቃው የሆነ ነገሮች ከአቅማችን በላይ ምናምን ሲሆኑ ፈጣሪ ጋር ስንሄድ ስለሆነ ሳሳጥረው ማለት ነው። እና የምሬን ነው የምላችሁ። ምንም ላይፋችሁ ውስጥ የፈለገ ስህተት ብትሰሩ ማለት ነው እግዚአብሔርን ነው የምላችሁ በቃ ይሄንን ነገር ምን ጊዜም ለራሳችሁ ንገሩት። ድጋሚ እድል አለ በቃ። ለምን 20 ዓመት 30 ዓመት 40 ዓመት አይሆንም ማለት በህይወት እስካለን ድረስ ማለት ነው። ሁልጊዜ እድል አለ። የምሬን ነው የምላችሁ። ትራይ አጌን ኤንድ ፌል አጌን ነው ነገሩ። ምንም ሌላ የተለየ ነገር የለውም። አብዛኛው ሰው ደግሞ እያስመሰለ ነው። ገብቷችኋል? ህይወታችንን ልበለው እኔንም ልጨምር ማለት ከሰዎች ጋር እናወዳድረዋለን እናነጻጽረዋለን። ከዛ የኛ ደስታ በልጦ ሲገኝም በሰዎች ልክ ነው የምንለካው ያንን ነገር። ብቻ አብዛኞቻችን ነገሮች የውድድር የፉክክር ናቸው። እንደዛ ነው ያለነው እዚች ዓለም ላይ። እና አትወዳደሩ አትፎካከሩ እኮ እያልኩ አይደለም። ለጥሩ ነገር ለጥሩ ላይፍ ስታይል ለጥሩ ማንነታችን ምናምን መወዳደር መፎካከር አለብን። ግን ያን ነገር የሆነ ባላንስ እያደረግነው ነው መሄድ ያለብን ማለት ነው። ማለት እኛንም በማይጎዳ መልኩ ሰዎችንም በማይጎዳ መልኩ ፈጣሪንም በማያስቀይም መልኩ አድርገነው ስንሄድ ነው ሞር ለኛም ውስጣዊ እርካታ የሚኖረው ማለት ነው። እና ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ዝም ብዬ ነው ፖስተው ባይ ዘ ዌይ ቪዲዮ ኤዲት ምናምን አላደርገውም። ማርያምን ነው የምላችሁ። በጣም ብዙ ታስክ ባበዛው ቁጥር ለራሴ ማለት ነው ቪዲዮውን ከመፖሰት ወደኋላ ነው የምለው ብዙ ጊዜ ማለት ነው።